የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድና ቸርነት በቅዱስ ገብርኤል ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንኳን አደረሳችሁ። እስቲ የደረሳችሁ አሁን አመስግኑ። በእምነታቸው የእሳትን ኃይል አጠፉ። ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 33 ላይ የምታገኙት ኃይለ ቃል ነው። በእምነታቸው ምን አጠፉ? የእሳትን ኃይል አጠፉ ይላል ቅዱስ ጳውሎስ። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን። ውድ ወገኖቼ፣ አባቶቼ፣ እናቶቼ፣ እህቶቼ፣ የእግዚአብሔር ልጆች እምነት ታላቅ ነው። ማንን እንመን? ታላቁን እግዚአብሔርን እንመን። ክብር ለመድኃኔዓለም ይሁን። የፈጠረን እሱ ነውና፣ የሚገዛን እሱ ነውና፣ የሚያስተዳድረን የሚመራን እሱ ነውና። ስለዚህ እምነት ያላችሁ ሰዎች እሳትን ታጠፋላችሁ፣ የአንበሶችን አፍ ትዘጋላችሁ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አዎ ቅዱስ ጳውሎስ እንደነገረን እምነት ያላቸው በእምነታቸው የጸኑ በእግዚአብሔር ፊት ያሉ ሰዎች፣ እግዚአብሔርን የያዙ ሰዎች ጽድቅን አደረጉ፣ የእሳትን ኃይል አጠፉ፣ የአንበሶችን አፍ ዘጉ ይለናል። ክብር ለመድኃኔዓለም ይሁን። አናንያ፣ አዛርያ፣ ሚሳኤል የተባሉት አንተ ለሠራኸው በሰው እጅ ለተሠራው ለጣዖቱ አንሰግድም ብለው በመልአኩ በቅዱስ ገብርኤል በብርሃን መስቀል እሳቱ ጠፍቶላቸው በእሳት ውስጥ ተመላለሱ። ክብር ለመድኃኔዓለም ይሁን። እስቲ ተመልከቱ። ዛሬ የኑሮ ውድነት እሳት አለ። በሀገራችን ላይ እሳት የሚተፋ ጥይት አለ። በሁሉ ነገር እሳት አለ። በቤት ውስጥ የፍቅር መጥፋት እሳት አለ። በባልና ሚስት ውስጥ፣ በቤተሰብ ውስጥ፣ በእናትና በልጅ በሁሉ እሳት አለ። የለም ወይ ወገኖች? የራባቸው እኮ አሉ፣ የጠማቸው እኮ አሉ፣ የተራቆቱ እኮ አሉ፣ ከቤታቸው የተፈናቀሉ እኮ አሉ። እሳት የሚፈጃቸው ብዙ አሉ። የሚበርዳቸው፣ የሚጠማቸው፣ የተቸገሩ፣ የተጨነቁ ብዙ አሉ። ማን መፍትሄ ይስጣቸው? የጥበብ መጀመሪያው በሉ እግዚአብሔርን መፍራት ነው። ማንን መፍራት? ቀኑ ሲከፋ፣ ቀኑ ሲከፋ፣ እሳቱ ሲበዛ ሰዎች በመከራ ውስጥ ይወድቃሉ። እንዲህ ይላል ነብዩ፣ እንደ ምድጃ እሳት የሚነድ ቀን ይመጣል። ይህ ደግሞ የሚያቃጥለው ኃጢአተኞችን ነው። ይህ እሳት የሚበላው ኃጢአተኞችን ነው። በዚያን ጊዜ ሰዎች በኃጢአታቸው ብዛት እንደ ገለባ ይሆናሉ። ገለባና እሳት ሲገናኝ ይቃጠላል። አይደለም ወገኖች? ኃጢአተኞች እንደ ገለባ ይሆናሉ። ነፍሰ ገዳዮች፣ ደም አፍሳሾች፣ ዋሾች፣ ዘማውያን፣ ሌቦች፣ አጭበርባሪዎች ገለባ ይሆናሉ ይላል ትንቢተ ሚልክያስ። ስለዚህ እሳቱ ሲነድ እኛ ራሳችን ይህ እሳት እንዲጠፋ እሳቱ እንዲበርድ ክፉ ቀን እንዲያልፍ ሰዎች ወደ እግዚአብሔር መመለስ አለባቸው። ወገኔ አለበዛ እሳቱ ይበላሃል፣ የሚያጠፋውም የለም። ክፉ ቀን ሲመጣ ይላል። ክፉ ቀን ሲመጣ መጽሐፈ ነገሥት ሁለተኛ መጽሐፈ ነገሥት ምዕራፍ 6 እና 7 አንብቡ። ክፉ ቀን ሲመጣ የአህያ ጭንቅላት በ50 ብር ገዝተው በልተዋል። ክፉ ቀን ሲመጣ
የእርግብ ኩስ የዶሮ ኩስ በ5 ብር ተሸጧል። ለምግብነት ክፉ ቀን ያቃጥላል። እሳቱ ይባላል። ረሃብ ክፉ ነው። ሰዎች ካልተመለሱ እሳቱ አይመለስም። ንጉሡ ናቡከደነጾር ቁመቱ 60 ወርዱ 6 የሆነ ጣዖት ቢያቆም፣ አዎ እግዚአብሔር ከሰውነት ወደ እንስሳነት ከሰውነት ወደ አራዊትነት ለውጦት 4 እግር ጭራና የእንስሳ ምስል ባህሪውን ለውጦ በትንቢተ ዳንኤል ምዕራፍ 4 አዎ ተመልከቱት 7 ዓመት አራዊት አደረገው። ማንንም ቢል እግዚአብሔርን አላውቅህም ቢል ሰነፍ ስለሆነ ይብል አብድ በልቡ አልቦ እግዚአብሔር። ሰነፍ በልቡ አምላክ የለም ይላል። ሐስሮ ረክሱ በምግባሪሆሙ በስራቸው ባስተሳሰባቸው ጎሰቆሉ ረከሱ። አዎ ያ እግዚአብሔር አላውቅህም ያለው ንጉሡ ናቡከደነጾር እኔ በላይ ነኝ ብሎ ነበር። ዓለምን አንቀጥቅጦ ነበር። በዚህ ምክንያት ከዱር እንጨት ቆረጠ፣ ወርቅና ብር ለበጠው፣ በሜዳ ላይ ቸንክሮ አቆመው፣ ጨርቅ አለበሰው። ትንቢተ ኤርምያስ ምዕራፍ 10 ቁጥር 1 ተመልከቱ። እንዲህ አይነት ሰዎች በጣዖት ያመልካሉ፣ እጃቸው በሰራው ምስል ያመልካሉ፣ ለእግዚአብሔር አይገዙም። እግዚአብሔር አዘነ፣ ወጣቶቹን ከእሳት አወጣቸው። ክብር ለመድኃኔዓለም ይሁን። እነሱን እግዚአብሔር መልአኩን ልኮ ቅዱስ ገብርኤልን ልኮ ከእሳቱ ካወጣቸው በኋላ ንጉሡን ግን በ4 እግሩ እንዲሄድ ሳርም እንዲበላ አውሬም እንዲሆን 7 ዓመት በጫካ ኖረው ይላል። ክብር ለመድኃኔዓለም ይሁን። ወገኔ አውሬ መሆን ከፈለክ ኃጢአት ይገዛሃል። አራዊት መሆን ከፈለክ ኃጢአት ይገዛሃል። አዎ ለእግዚአብሔር እገዛለሁ ካልክ ግን ኃጢአትህን ተው፣ ከኃጢአትህ ተመለስ። አዎ የኃጢአት ምንጭ ቅዱስ ጳውሎስ እንዲህ ይላል፣ ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ አድመኝነት ነው ይላል። ከዚህ ውጣ ወገኔ። ያን ጊዜ የደረቅ ኩስ አትበላም። ያን ጊዜ እርግብ ኩስ አትበላም። ያን ጊዜ የአህያ ጭንቅላት አትበላም። ያን ጊዜ እሳቱ ይጠፋልሃል ወገኔ። ረሃቡ ካንተ ይርቃል። ረሃቡ ካንተ ይሸሻል። ኑሮ ውድነቱ ይሸሻል። እሳቱ ይሸሻል፣ ይጠፋል። እግዚአብሔር የሚጠላቸው 3 ነገሮች አሉ። ከዚህ ውጡ ወገኔ። እግዚአብሔር የሚጠላቸው፣ እግዚአብሔር የማይወዳቸው ከዚህ ሳልወጣችሁ አትድኑም ወገኔ። ልናባብላቸው አንችልም። ልናባብላቸው አንችልም። እማዬ፣ አባዬ፣ እህቴ፣ ወንድሜ ብለን ልናባብላቸው አንችልም። እሳት እየበላ ምን እናባብልሃለን? እሳት እየፈጀህ እየራበህ እየጠማህ። የኛ ኃጢአት እኮ ነው ወንድማማች የሚያጋድለው። ወንድም ወንድሙን እያረደ ያለው፣ ወንድም ወንድሙን እየገደለ ያለው የማ ኃጢአት ነው ንገሩኝ? የኛ ኃጢአት እኮ ነው። የኛ ክህደት እኮ ነው። የኛ በሽታ እኮ ነው። የኛ ችግር እኮ ነው ወገኔ። እግዚአብሔርማ መሐሪ ነው። እግዚአብሔር በሉ መሐሪ፣ ቸር፣ ይቅር ባይ ጌታ ነው ይላል። ክብር ለመድኃኔዓለም ይሁን። እሱ ቸር ነው። እሱ መሐሪ ነው። እሱ ይቅር። የሰው ኃጢአት ግን እሳት ነው። የሰው ኃጢአት፣ የሰው በደል በምድር ላይ በዛ። ስለዚህ መመለሽ ይሻላል አይሻልም ወገኔ? አዎ ከእሳቱ ለመዳን እሳቱ እንዲጠፋ
በእምነት ደግሞ ይጠፋል ወገኔ። ስለዚህ የኛ ፈጣሪ ማን ነው? የኛ አምላክ ማን ነው? የጥበብ መጀመሪያው እግዚአብሔር መፍራት ነው። እግዚአብሔርን ስትፈሩ ያን ጊዜ እግዚአብሔር መልአኩን ይልክላችኋል። ደስ ይበላችሁ። ክብር ለመድኃኔዓለም። ሚካኤል ይመጣል። ዳንኤል በአንበሳ ጉድጓድ ተጣለ። 6 የተራቡ አንበሶች ነበሩ አፋቸውን የከፈቱ። ተመልከቱት ትንቢተ ዳንኤል ምዕራፍ 2። አዎ 6 አንበሶች አፋቸውን ከፍተው ዳንኤል ለአንበሶቹ ተሰጠ። በጉድጓዱ ሲገባ አንበሶቹ አንተ የእግዚአብሔር ወዳጅ፣ አንተ የእግዚአብሔር ባሪያ፣ አንተ የእግዚአብሔር አገልጋይ፣ አንተንም አንበላም ብለው ሰገዱለት። ክብር ለመድኃኔዓለም ይሁን። ሰገዱለት እኮ አንበሶቹ ሰገዱለት። አንተ ጥበብ የሞላብህ፣ አንተ ጻድቅ፣ አንተ እግዚአብሔርን የምትፈራ ለአንተ ስግደት ይገባሃል ብለው የተራቡት አንበሶች ለዳንኤል ዘጉ። አዎ የአንበሶችን አፍ ዘጉ አለ። የእሳትን ኃይል አጠፉ። ምንም እንኳን እሳቱ ባያድነን አሉ አናንያ አዛርያ ሚሳኤል። አዎ እሳቱ ባያድነን እንቃጠላለን፣ ነፍሳችንን እናድናለን አሉ። ክብር ለመድኃኔዓለም ይሁን። እምነት እንዲህ ነው። እስከ ሞት ድረስ በሉ የታመንክሁን የሕይወት አክሊል እሰጥሃለሁ። ዮሐንስ ራእይ ምዕራፍ 2 ቁጥር 10 ተመልከቱ። ያለ መቀበል ነው መዝጋት። ቅድም ወደ ነገርኳችሁ ልመለስ። 3 ነገሮች እግዚአብሔር ይጠላል። አንደኛ እግዚአብሔር የሚጠላው እኔ አምላካችሁ ፈጣሪያችሁ እግዚአብሔር ነኝ፣ ከኔ በቀር ሌላ አምላክ አታምልክ። ጣዖት ማምለክ እግዚአብሔር ይጠላል። ኦሪት ዘጸአት ምዕራፍ 20 ቁጥር 3 ከኔ በቀር ሌላ አምላክ አታምልክ፣ አትስገድላቸው። በላይ በሰማይ ቢሆን በታችም በምድር ቢሆን ከምድር በታች በውቅያኖስ ቢሆን ለምንም ለማንም አትስገድ። በላይ በሰማይ ፀሐይ፣ ጨረቃ፣ ከዋክብት፣ በታች በምድር እንስሳት፣ ሰው፣ አራዊት፣ ከምድር በታች አሳ ነባሪው፣ አዞው፣ ጉማሮው፣ ዘንዶው፣ በምድር በታች ላለው አትስገድለት። እግዚአብሔር የሚጠላው ጣዖት ማምለክ ነው። ጠንቋይ የምትጠይቁ፣ ለእንጨት የምትሰግዱ፣ ለድንጋይ የምትሰግዱ፣ ነጭ በግ ጥቁር በግ ቀይ በግ የምትገብሩ፣ ለአጋንንት የምታጠቡ ወዮላችሁ። እስመ ይትፈጸም አፍ ዘይነብብ አመፃ፣ አመፅ ሽንገላ የምትናገር አንደበት ትዘጋለች። እግዚአብሔር በዶሮ ጸጉር በበግ ጸጉር አይደለልም። እግዚአብሔር በጠንቋዮች በአስማተኞች በመተተኞች አይመለክም። እግዚአብሔር አንድ ነው። ክብር ለመድኃኔዓለም ይሁን። እግዚአብሔር ኃይል ነው። እግዚአብሔር ሰጭም ነሽም ገዳይም አዳኝም ነው። ስለዚህ ከእግዚአብሔር ውጪ የሚያመልከውን እግዚአብሔር ይጠላል። ሁለተኛ ዘማውያንን ይጠላል። ዕብራውያን 13 ቁጥር 4 አዎ ጋብቻ ክቡር ነው፣ አዎ ቅዱስ ነው። ነገር ግን ዘማውያንን አመፀኞችን እግዚአብሔር ይፈርድባቸዋል። በሚስትህ ላይ የባለክ በባልሽ ላይ የባለክሽ አዎ ዘማውያን እሳቱ ይበላል። ለአመንዝራዎች፣ ለግብረ ሰዶማውያን፣ ወንድ ለወንድ ሴት ለሴት ለሚጋቡ ለሚያመነዝሩ ሰካራሞች፣ ተሳዳቢዎች አዎ አርፈው ላልተቀመጡ ወዮላቸው፣ እሳት ነው ይበላል ወገኔ። ስለዚህ ማንም ሰው እግዚአብሔርን ከፈራ ግን ይድናል። በሚስትህ ጽና፣ በባልሽ ጽኚ። አዎ በባልና በሚስት ሕግ ተወሰኑ። እግዚአብሔርን እመኑ፣ እግዚአብሔርን ተከተሉ። ከዚህ ውጭ ግን አዎ እነዚህን ዘማውያን ቅዱስ ገብርኤል ማዳን ሳይሆን እሳትና ድን ይዞ ነው የሚመጣው ወገኔ። ለግብረ ሰዶማውያን አዎ ለዘማውያን ቅዱስ ሚካኤል ቅዱስ ገብርኤል እሳት ይዞ ይመጣል ወገኔ። ኦሪት ዘፍጥረት ምዕራፍ 19 ተመልከቱ። እነሆ ሚካኤልና ገብርኤል
ወደ ሎጥ ቤት አመሩ እና ዘማውያን ግብረ ሰዶማውያን ስለበዙ ሚካኤልና ገብርኤል እሳት እንዲወርድ ዲን እንዲዘንብ አደረጉ። ከተማዋ ተቃጠለች፣ ሰዎቹም ሞቱ ይላል። ማዳን ሳይሆን መግደል፣ ማጥፋት፣ ማቃጠል የመላእክትም ስራ ነው። ዘማውያን እሳቱ እንዳይበላችሁ ቅዱስ ገብርኤል የሚያመጣው እሳት አለ። ለትዕቢተኞች፣ ለአመፀኞች፣ እግዚአብሔርን ለማያውቁ፣ ላልተመለሱ፣ ንስሐ ላልገቡ ሰዎች መልአኩ ገብርኤል እሳት አለው፣ ሰይፍ አለው። ኢየሱስ ክርስቶስን ያሳደደውን ሄሮድስን ቅዱስ ገብርኤል በሰይፉ ያን አመፀኛ ነካው፣ ሸቶ ገምቶ ሞተ። ነገር ግን ቅዱስ ጴጥሮስን የእግዚአብሔርን ሐዋርያ ግን እግሩን እጁን በእግር ብረት ታስሮ ነበር ይላል። ያን ጊዜ ገብርኤል ሲመጣ እግሩ ላይ የነበረው ሰንሰለት ረገፈ ይላል። ክብር ለመድኃኔዓለም ይሁን። ይፈታል። በኃጢአት የታሰራችሁ በኃጢአት እግር ብረት ውስጥ ያላችሁ አሁን ቅዱስ ገብርኤል እግር ብረቱን ኃጢአቱን የኃጢአት እግር ብረት እንዲፈታላችሁ ንቁ፣ ንስሐ ግቡ፣ ደስ ይበላችሁ። እስመ ቀርበቲቲ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ወገኔ እግር ብረቱ እንዲፈታ፣ እሳቱ እንዲጠፋ፣ ኑሮህ እንዲስተካከል፣ ሕይወትህ እንዲስተካከል፣ ሕይወትሽ እንዲስተካከል፣ ከእግዚአብሔር ጋር መታረቅ የተሻለው ሕይወት ይሄ ነው ወገኔ። ሦስተኛውና የመጨረሻው እግዚአብሔር የማይወደው ጣዖት ነው። እግዚአብሔር የማይወደው ዝሙት ነው። እግዚአብሔር የማይወደው ሦስተኛው ሌብነትና ውሸት ነው። አቡሃ ለሐሰት የሐሰተኞች አባት ዲያብሎስ ነው። የሌቦች አባት ዲያብሎስ ነው። የአጭበርባሪዎች አባት ዲያብሎስ ነው። የሐሰተኞች አባት ዲያብሎስ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 አቡሃ ለሐሰት የሐሰተኞች የግብር አባታቸው ወደ ሌብነት፣ ወደ ውሸት፣ ወደ ማጭበርበር የሚወስዳቸው እምነታቸውን የሚያጎላቸው እሱ የግብር አባታቸው ዲያብሎስ ነው ይላል። ስለዚህ የምትዋሹ፣ በቀንም የምትዋሹ፣ በሌሊትም የምትዋሹ፣ እግዚአብሔርን ያልፈራችሁ፣ እግዚአብሔርን በፊታችሁ እንደ መስተዋል ያላያችሁ፣ በቃ ገብርኤል መጣን፣ ገብርኤልን አከበርን፣ በቃ ጸደቅን ማለት ነው። አሁን እዚህ ገብርኤልን አክብሮ በገብርኤልና በሚካኤል ቀን ስለሆነ ድቢ የሚመቱት ጠንቋዮች፣ አስማተኞች ሲያስደበድቡ የሚያድሩት የገብርኤልና የሚካኤል ስለሆነ ዛሬ እዚህ ታቦት አግብተው አሁን ወደ ጠንቋይ ቤት የሚሄዱ ሰዎች አሉ። የሉም? ማን ያውቃቸዋል? ንገሩኝ። እግዚአብሔር ያውቃል። እግዚአብሔር ልብንና ኩላሊትን ይመረምራል ይላል። እግዚአብሔር ያውቃል የጨለማውን፣ እግዚአብሔር ያውቃል የብርሃኑን፣ እግዚአብሔር ያውቃል። የቆምክባት ምድር ትመሰክራለች። ለዚህ ነው ኢሳይያስ ሰማይ ስሚ ምድር አድምጪ ቤተ ክርስቲያን መስክሪ ያለው። የቆምክባት ምድር ምስክር ናት። የወጣው ብርሃን ምስክር ነው። የምትሽለከለክበት ጨለማ ምስክር ነው። ወገኔ ቀጥ ብለህ በእምነት ካልጸናህ፣ በእምነት ካልቆምክ፣ ወዲያ ወዲህ የምትል ከሆነ አትድንም። ገብርኤል አያድንም። የሚያድነው የእግዚአብሔርን ወዳጆች ነው። የሚያድነው የእግዚአብሔር አማኞች ነው። እግዚአብሔር የሚያድነው ተከታዮቹን ነው፣ አማኞቹን ነው። እንቅፋት እንዳይመታ፣ እሾክ እንዳይወጋ፣ መንገድህ እንዲቃና፣ ጨለማውን ብርሃን እንዲሆንልህ የእግዚአብሔርን መልአክ እልክልሃለሁ ይላል። ደስ ይበልህ። ክብር ለመድኃኔዓለም ይሁን። እልክልሃለሁ። ሌሊቱ ብርሃን ይሆናል፣ ቀኑም ደመና ይሆናል። ያን ጊዜ እግዚአብሔር ራስ ያደርግሃል። ከእግዚአብሔር ፈቀቅ ስትል ግን ጅራት ትሆናለህ። ራስ የነበርከው ጅራት ትሆናለህ። ወደ ኋላ ትሄዳለህ፣ በጨለማ ትኖራለህ። ስለዚህ ወገኔ ማ ይሻላል? እግዚአብሔር ይሻላል። የሚያበላው እሱ ነው፣ የሚያጠጣው እሱ ነው፣ የሚያኖረው እሱ ነው፣ የሚያስደስተው እሱ ነው፣ ሕይወት የሚሰጠው እሱ ነው፣ ልጅ የሚሰጠው እሱ ነው፣ ሀብት የሚሰጠው እሱ ነው፣ ሁሉን ነገር ያለው እሱ ነው። ክብር ለመድኃኔዓለም ይሁን። እባካችሁ አመስግኑ። እሱ ብቻ
ላስተማረን፣ ለመከረን፣ ለገሰጸን እስከዚችም ሰዓት ለጠበቀን ለልዑል አምላካችን ክብር ምስጋና ለመድኃኔዓለም ይሁን።